Tralala, tralala, tralala. Tralala, tralala, tralala. የፊደል አባት እንደምንኖት ይኸው መተናል ለበረከት ትራላላ 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 እንቆቅልሾ ተረት ጨዋታ ምን እናጣለን ፊደል ገበታ ትራላላ 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 ሁሉም ሞልቶታል አያልቅቦት የፊደል አባት እድሜ ይስጦት ትራላላ 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 ትራላላ። ወላጆች ፊልሙን ከመክፈታችሁ በፊት ለልጆቹ ለመማሪያ የሚያስፈልጋቸውን ግብአት ወረቀት፣ እርሳስ፣ እስክሪብቶ በተጨማሪም የሚያስፈልጉ ማርከር ወይም ከለር አዘጋጅታችሁ በስርዓት እንዲከታተሉ አድርጉ። አንዱን ምዕራፍ ሲጨርሱ እያቆማችሁ በመመሪያው መሰረት አሰሯቸው። ስለረዳችኋቸው ከልብ እናመሰግናለን። አስኳላ አማራጭ የማስተማሪያ ዘዴ። ተማሪዎች ይሄ የነክ ትምህርት ክፍለ ጊዜ ነው። ለሉንም ማወቅያለሁ ፊደልን እቆጥራለሁ ተምሬ እኮራለሁ። ወደሚቀጥለው ፊደል ስንሄድ ነ ይሆናል። ነ ፊደል ባለ አንድ እግር ፊደል ከሚባሉ ዝርያዎች መሃል ነው። እስኪ የነን ፊደል አብረን ዝርያዎችን እንቁጠር። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እሺ ልጆች የፊደሉን ዝርያዎች ከቃላቶቹ ጋር አብረን እንበል እስኪ። ነ ነብር። እሺ ነ ነብር። አያችሁት ነብሩን? ነብር የዱር እንስሳ ሲሆን እጅግ በጣም ፈጣን ሯጭ የሆነ አያችሁት? ግን በጣም ያምራል። ቆዳው ዥጉርጉር ስለሆነ በጣም የሚያምር እንስሳ ነው። ኑ ኑግ። ኑግ እንዴት እንደሚሰራ እያያችሁት ነው። ፊልሙ ላይ አያችኋት ሴትዮዋ እንዴት እየሰራች እንደሆነ። አው ተቆልቶ ታምሶ ተወቅጦ ከዛ ጭብጥ ጭብጥ ተደርጎ ከቆሎ ጋር ይበላል። ጉንፋን ሲይዘን ተፈልቶ እንደ ሻይ እንጠጣዋለን። አያችሁት አይደለ? አው በደንብ ይዩት። ኑ ኑግ። ኒ ናኒ። ኒ ናኒ። ናኒ የምትባል አንድ ሴት አለች። አያችኋት? አው ናኒ። ናኒ ማለት ሰው የአንዲት ሴት የምትጠራበት ማለት ነው። ና ሳሙና። ሳሙና ልብስ ማጠቢያችን ገላችንን፣ ይሄ እዚህ ጋር ያለው ሳሙና ገላችንን፣ ልብሳችንን፣ ገላችንን የምንታጠብበት ማለት ነው። ና ሳሙና። ኔ አቦሸማኔ። ኔ አቦሸማኔ። አቦሸማኔ ማለት አቦሸማኔ ማለት ልክ እንደ ነብር ቅድም እንዳያችሁት ነብር አይነት የቆዳው ቀለም ተቀራራቢ የሆነ ግን እጅግ በጣም ፈጣን ከነብርም በላይ በጣም ፈጣን የሆነ ሯጭ የዱር እንስሳ ነው ማለት ነው። ንብ። ንብ ማር የምትሰጠን ስትናደፍ ደግሞ ያማል፣ ያብጣል ሰውነታችን። ግን ምን ጥቅም አላት ንብ? ንብ ለኛ ማር ትሰጠናለች። እስኪ ፊልሙ ላይ በደንብ ይዋት። አዎ በደንብ ሰማችሁት ጎበዞች። ንብ በደንብ ይዋት። ማር ትሰጠናለች፣ አበባ እየቀሰመች ማለት ነው። አያችኋት ጎበዞች። ኖራ ደግሞ ከሳሙና ልንሰራበት የምንችል ማቴሪያል ነው። ጠመኔ ትምህርት ቤት ውስጥ ስንማር ሰሌዳ ላይ የምንጽፍበት ቾክ አለ አይደለ? ቾክ የሚሰራበት
ቀጣይ የምንሰራው መልመጃችን ክፍል 2 ይቀጥላል።